እንዴት ናችሁ ተመልካቾች? ዛሬ ቀለል ያለ ሙዝ የጁስ እንሰራለን። አቮካዶ፣ ሙዝ፣ ማርና ሎሚ ቀላቅለን አሪፍ ጁስ እንሰራለን። ለፊት ጥራት፣ ለጤንነት በጣም አሪፍ የሆነ እንሰራለን። ማሩ እንደምታዩት ቆንጆ ማር ነው። የበሰለ አቮካዶ፣ ሙዝና ሎሚ ያስፈልገናል። አሪፍ ጁስ ሰርተን መጀመሪያ አቮካዶችንን ፈጭተን እንመጣለን። ተመልካቾቼ ሙዛችንን ልጠን እንፈጨዋለን ከማሩ ጋር። ለአቮካዶ ማር ያላደረኩበት ከሙዙ ጋር ስፕሪት ስለሆነ ወደ ውስጥ ስንከተው ደስ የሚል ጣዕም ከሎሚ ጋር ይሰጠናል። አብራችሁን ቆዩ። ቻናላችንን ሰብስክራይብ ማድረግ እንዳይረሳ። ተመልካቾቼ ፋይናሊ ይህን ይመስላል። በጣም ነው የሚያምረው። ደስ የሚል ከለር ሚክስ አቮካዶ በሙዝ በማር በሎሚ ሚክስ ነው። ለጤናም ለፊት ጥራትም በጣም አሪፍ ነው። ትወዱታላችሁ። ቻናሌን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ለቤተሰቦች ይህ ጁስ የሰራሁት ያው ለእናቴ ነው። በጣም ትወዷለች ይህ ጁስ እና እስቲ አይታ ምን አይነት አስተያየት እንደምትሰጠን ምናምን አብረን እናያለን። እስኪ ተመልካቾቼ እኔ ይመስላል ጁሱ። አሁን ለእናቴ ይዤላት እየሄድኩ ነው። እስቲ ምን አይነት አስተያየት እንደምትሰጠን እናያለን። ተመልካቾቼ ዛሬው ቀማሼ እናቴ ናት። ይህ ጁስ በጣም ነው የምትወደው። እንዴት ነው የማይጣፍጣል ጁሱ? እንዴት ነው ወደድሽው? ወደድሽው? እናመሰግናለን።